ገረመው ተፈራ ባላለው የምዕራብ ኢትዮጵያ የግሎባል ዲሳይፕል አስተባባሪ ነኝ። ዛሬ ከምንሰጣቸው ስልጠናዎች መካከል የሊድን ስልጠና ወስደው በተሳካ ሁኔታ በህይወቱ ላይ ለውጥ ያመጣውን ወንድማችንን ለማነጋገር ወደዚህ ወደ ነቀምት ከተማ መጥቼ ያለው። ስለዚህ ወንድማችን በሚያስደንቅ ሁኔታ ከሊድ ትምህርት የወሰደውን በዛ ደግሞ በህይወቱ በጣም ተሳክቶለት በስራ ተሳክቶለት ያለው ወንድማችንን ቃለ መጠየቅ ለማድረግ ነው ወደዚህ የመጣ ነው። ስለዚህ ጥያቄን እንደሚከተለው አቀርባለሁ። ወንድማችን ስለራሲ ባጭሩ ብትገልጽልን። ስለሰጣችሁኝ እድል እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ እላለሁ። በመጀመሪያ ያው ስሜ ተካልኝ ጉተማ ይባላል። የምኖረው በኦሮሚያ ክልል በምስራቅ ወለጋ ነቀምት ከተማ ውስጥ ነው የምኖረው። የማመልከው በሙሉ ወንጌል ቤተክርስቲያን ውስጥ ነው እያመለኩ ያለሁት ማለት ነው። ከዛ በመቀጠል የምለው ያው እኔ አግብቻለሁ 3 ልጆች ይኖሩኛል። የመጀመሪያዎቹ መንታ ናቸው፣ 2 ወንዶች። ሶስተኛው ደግሞ ወንድ ነው፣ እሱም 3 ልጆች አሉኝ ማለት ነው። ሌላው በመንግስት ስራ ውስጥ ስሳተፍ ነበረ። መንግስት ስራ ውስጥ ያው በዲግሪ ሌቭል ተመርቄ ያለው። ከዲግሪ ማልፈው 2ኛ ዲግሪ ማስተርስ በአግሮኖሚ የሚባል ፊልድ ወስጃለሁ። እነዚህን ትምህርቶች ተምሬ ያለው የሚለውን ነገር ለማንሳት ነው እና ቸርች ውስጥ ደግሞ በወጣቶች ዙሪያ ላይ እንዲገናም ደግሞ በሊድ ስልጠና ላይ በቸርች ውስጥ እየተሳተፍኩ የማገለግል ይሆናል ማለት ፈልጌ ነው። በህይወቴ ላይ እንዲያስደናቂ ለውጥ እንዲመጣ ያደረገው ምንድነው? አንድ ሁለተኛ የሊድ ስልጠና የወሰድከው መቼ ነው? በዚህ በሊድ ስልጠና ውስጥ ደግሞ ምን አይነት ለውጦች በህይወቴ በሌሎች ላይም ታይተዋል? ባጭሩ ይሄን ብታብራራልን። እሺ፣ እግዚአብሔር ይባርካችሁ። እኔ የሊድን ስልጠና የወሰድኩት በ2006 በኢትዮጵያ አቆጣጠር ነው። ይህን ትምህርት እድሉን የሰጡኝ በግሎባል ያው ለነቀምት ሙሉ ወንጌል ቀጠና ሰጥተዋል። በነዛ በፓስተር ታምሩ እንዲሁም በፓስተር ሱቱማ አማካኝነት ያን ትምህርት ሄጄ እንድቀበል ተደረገ። ወደ አዲስ አበባ አካባቢ ላይ ሄጄ እንድወስድ ተደረገ። ያን ትምህርት ወስጄ ተመለስኩኝ። እንግዲህ ያን ትምህርት ስወስድ በጣም የሚደንቁኝ 2 ኮርሶች ነበሩ እዛ ትምህርት ውስጥ። አንደኛው ፖቴንሻል ሲት የሚል ነው። ፖቴንሻል ሲት የሚለው አቅምን በውስጣችን ያለውን አቅም መመልከት የሚል ነው፣ ማየት የሚል ነው። በውስጣችን ያለው አቅም እግዚአብሔር ነው፣ ሌላ ምንም አይነት አቅም የለም። እግዚአብሔር ሰማይና ምድርን የፈጠረ አምላክ ነው። ሰማይና ምድርን የፈጠረ አምላክ ነው። ከማይታይ ነገር ውስጥ ምንም ከሌለ ባዶ ነገር ውስጥ ዛሬ በአይናችን አይተን የማንጨርሰው ነገር ትላልቅ ነገሮች ሰማይን፣ ምድርን፣ ተራሮችን፣ ውሆችን ሁሉ የፈጠረ አምላክ ነው። ስለዚህ ያን የፈጠረ አምላክ ደግሞ ዛሬ በውስጣችን አለ። ያ አቅም ያ ጉልበት በውስጣችን አለ። ስለዚህ ማንም ያልሰራውን ነገር ማንም ያላከናወነውን ነገር ማከናወን እንችላለን፣ መስራት እንችላለን ብሎ የሚለው ኮርስ አለ እዛ ውስጥ። ያ ኮርስ እኔን በጣም ነው ያስደነቀኝ ማለት ነው። በዛ ሰዓት እኔ ያለሁበት ሁኔታ ጥሩ አልነበረም። አንደኛ የመንግስት ሰራተኛ ነኝ። የመንግስት ሰራተኛ ደሞዜ በጣም ትንሽ ወይ 530 ነው። ባለቤቴ የምታገኘው ደሞዝ እንደዛው የአንድ የወለጋ ዩኒቨርሲቲ ሴክሬታሪያል ጸሐፊ ነች። ደሞዛ ወደ 500 ምናምን ነው። የሁለታችን ደሞዝ አንድ ላይ 1000 ምናምን አይሆንም። ስለዚህ ህይወታችንን እንኳን መግፋት የማንችልበት ሰዓት ነበረ የነበርንበት ሰዓት ማለት ነው። ስለዚህ ምንድነው ወደ እኔ የመጣው ለካ ድህነትን ለካ ማጣትን በራሴው ተሸክሜ ነው ያለሁት። እኔው ራሴ ነኝ ድህነትን የመረጥኩት። መስራት እችላለሁ፣ አቅም በውስጤ ያለ፣ እግዚአብሔር በውስጤ ያለ፣ ስሰራ ደግሞ እግዚአብሔር ከኔ ጋር ይሰራል የሚለው ነገር በጣም ነው እኔ የለወጠኝ ማለት ነው። በተለይ አንድ እህታችን ፍሎረሰንስ የምትባል ከኬንያ መጣ ነው ይሄንን ኮርስ የሰጠችው። ያንን ኮርስ ሰጥ እሷ የሰጠችው የህይወት ምስክርነት ለምሳሌ እሷ የአንድ የኤንጂኦ የኦርጋናይዜሽን ጸሐፊ ነበረች። ለካ ጸሐፊ ሆኜ የተቀመጥኩት በራሴ ነው። እኔ የዚህ የትልቅ ኦርጋናይዜሽን ዋና ማናጀር መሆን እችላለሁ።
ራሴ ነኝ የበታች ያረኩት። ስለዚህ ይሄን ነገር መቀየር አለብኝ ብዬ ወስኜ ተማርኩኝ፣ ተዘጋጀሁኝ። እግዚአብሔር ረድቶኝ ዛሬ የኬንያ የዛ የፕሮጀክቱ ማናጀር ነኝ የሚል የህይወት ምስክርነት ሰጥ ነበረ። እኔም ለካ ለራሴ ነው በቃ እንደዚህ የሆንኩት የሚለውን ነገር አስብ ነበረ። ከዚህ የተነሳ በዛ ሰዓት እኔ ዲግሪ ተምሬ እቀመጥ ነበረ እና ማስተርስ መውሰድ በጣም ይከብደኛል። እኔ እንግሊዘኛ አልችልም፣ ብዙ ፋስት አይደለሁም፣ ፔፐር መጻፍ አልችልም፣ ፕሬዘንቴሽን ማቅረብ አልችልም። ስለዚህ ማስተርስ ትምህርት እንኳን ቀጥሬ መማር አልችልም የሚለውን ነገር አስብ ነበረ። ለካ ማስተርስ ራሱ መውሰድ ይችላል የሚለውን ነገር አሰብኩኝ። ከዛ ተመለስኩ፣ መጣው ኢሚዲየትሊ ወለጋ ዩኒቨርሲቲም ተማርኩኝ። በወለጋ ዩኒቨርሲቲ በሰመር ዊኬንድ ፕሮግራም ለመውሰድ ወሰንኩኝ። ተፈተንኩ፣ አለፍኩ። ከዛ ያንን መማር ጀመርኩኝ። ስማር እንኳን የሰራሁት ሪሰርች አንደኛ ሆኖ ወለጋ ዩኒቨርሲቲ በክፍያ የገባሁትን ሀሳብ ቀይሮ ስኮላርሺፕ ሰጠኝ። ስኮላርሺፕ ሰጥቶኝ ይሄን ትምህርት እነዚህን ፕሮጀክቶች ራስ ማከናወን ትችላለህ የሚለውን ነገር ሁሉ ወስኖ ፕሮጀክት ሰራው። በዛ ፕሮጀክት ሁሉ ውስጥ ብዙ የስራ እድል እንዲፈጠር ያን ፕሮጀክት ሪሰርች ምርምሬን ያገኘው በከፍተኛ ውጤት ሰጡኝ። ከዛ እኔ ያመጣሁት ያገኘሁት ምርምር አልስ በትልቅ ፕሮጀክት ሆኖ በወለጋ ዩኒቨርሲቲ እንዲቀጥል እስከ 5 ሚሊዮን ብር ወለጋ ዩኒቨርሲቲ ሁሉ መደበው ያን ፕሮጀክት እንዳስፋፋ ፈቀዱልኝ፣ ከጨረስኩኝ በኋላ ማለት ነው። በፊት ግን አልችልም እል ነበረ፣ ማስተርስ መውሰድ አልችልም እል ነበረ፣ መማር አልችልም፣ ምንም አቅም የለኝም እል ነበረ። ከዛ ትምህርት በኋላ ያ ነገር እንኳን ህይወቴን ለውጦ ለብዙ ሰዎች ደግሞ የእንጀራ መስክ እኔ በምሰራው ምርምር ውስጥ ብዙ ሰዎች እንጀራ እንዲበሉ ምግብ እንዲያገኙ መንገድ ተፈጥሯል ማለት ነው። ስለዚህ ያ ትምህርት በሊድ ውስጥ ያ ኮርስ እኔን በጣም ነው ህይወቴን የነካው። በዚህ መቅጣጫ ይሄን ያህል ነው እኔን የለወጠኝ። ክብር ለእግዚአብሔር ይሁን እላለሁ። ሌላው በሁለተኛው ኮርስ እኔን በጣም ተቻለኝ ከሊድ ውስጥ አመራርና ስራ የሚለው ነው። አመራርና ስራ የሚል ስልጠና አለ። እዛ ውስጥ ደግሞ ስራ የሚል ነው። ስራ መስራት ግዴታችን እንደሆነ ድህነትን የምንሰብረው በጌታ በኢየሱስ ስም ብለን ሳይሆን ብቻም ሳይሆን ሰርተንም ነው የሚሰበረው። ካልሰራን ድህነት አይሰበርም። የሆነ ነገር ተቀበል፣ ተነስና ይሄን ተቀበል፣ ዘይት ተቀባ፣ ውሃ ተጠጣ ብንባል ምንም ስራ ወደ ስራ ሊያስገባን አይችልም። ወደ ስራ ብንገባ ህይወታችንን ነው የምንለውጠው። እግዚአብሔር ከኛ ጋር ይሰራል። እግዚአብሔር ሰራተኛ አምላክ ነው። ስንሰራ ነው እግዚአብሔር የእጃችንን ስራ የሚባርከው። በቃ ሙሴን እግዚአብሔር በእጅ ምንድን ነው ያለው አለው። አንድ በትር አለ፣ ያንኑ አንሳ አለው። ስለዚህ በእጃችን ባለው ነገር እግዚአብሔር ድንቅና ታምራትን ማድረግ ይችላል የሚለውን ነገር እዛ ውስጥ በጣም ተማርኩኝ። በፊት ደግሞ ምንድነው ማስበው እኔ ስራ ብዘምር ብር የለኝም፣ የሚሰጠኝ ሰው የለኝም የሚል ነገር አስብ ነበረ። ለካ እግዚአብሔር በትንሽ ነገር ጀምሬ ዝቅ ብዬ ራሴን ጀምሬ ብጀምር ትልቅ ቦታ መድረስ እችላለሁ የሚለውን ነገር እንዳስብ ነው ያደረገኝ ያ ስራ። ስለዚህ ወደዚህ ከተማርኩ በኋላ ወደዚህ መጣው። በአንድ በኩል የመንግስት ሰራተኛ ነኝ፣ በሌላ በኩል ደግሞ ያንን የመንግስት ስራ እየሰራው ህይወትን ለመቋቋም ወይንም ድህነትን ለማሸነፍ ወይም ለመባረክ የግድ ምንድን ማድረግ ያለብኝ ወደ ስራ መግባት ነው ያለብኝ። በቃ እግዚአብሔርም በእጄ ያለው ነገር ነው የሚሰራ። ስለዚህ ይሄን ሳስብ እያሰብኩኝ ይቀመጥ ነበረ። በዚህ መካከል ግን ከባለቤቴ ጋር ተጋብተናል። ከባለቤቴ ጋር ተጋብተን የቤተሰብ ግቢ ውስጥ አንድ ሰርቪስ ውስጥ 2 ክላስ ሰርቪስ ውስጥ ነው የምንቀመጠው፣ ሰጥተውን ማለት ነው። ኢቭን የወር ቀለባችንን እንኳን ለማግኘት አይበቃንም ደሞዛችን። ስለዚህ ከቤተሰብ ሁሉ እየተቀበልን የምንበላበት ሰዓት ነበረ። ቤተሰብ ይረዳን ነበረ፣ አስቤዛ እንኳን ስለማንችል ማለት ነው ያግዙን ነበረ። ስለዚህ ህይወት ለኛ ሰቀቀን ነበረ። ኢቭን ልብስ እንደፈለግን መግዛት አንችልም። ለህይወታችን የሚያስፈልግ ጫማ ማድረግ አንችልም። በቃ ደሞዛችን በጣም ጥቂት ስለሆነ ስለዚህ ይሄንን ሁሉ እኛው መርጠን እኛው ፈልገን ነው ያደረግነው የሚለውን ነገር አስብ ነበረ። ስለዚህ በዚህ ይሄንን እንኳን ህይወታችንን ማሸነፍ ስላልቻለን ልጆች ለማሳደግ አቅም እንደሌለን ስላመንን ልጅ እንኳን መውለድ ትንሽ መቆየት አለብን፣ ደሞዛችን መሻሻል አለበት፣ ወይ ደግሞ ሌላ ሚንስ መፍጠር አለብን እንጂ ቶሎ እንደተጋባን ቶሎ ልጅ ከወለድን ራሳችንም እየተቸገርን ነው፣ ልጆችንም ወደ ድህነት እናመጣለን ብለን ሁሉ እንቀመጥ ነበረ። አልስ ተጋብተን ለ1 ዓመት ተኩል ያህል በዚሁ ሀሳብ ሳንስማማ ከኢኮኖሚ አንጻር ሳንስማማ ልጅ ለመውለድ ሳንወስን ቆይተናል። ግን ከዚህ ኮርስ በኋላ በቃ እግዚአብሔር ይረዳናል ብለን ጸለይን። እግዚአብሔርም አንዳንድ ነገር ተናገረን። ከዛ በኋላ ያን ነገር ወስነን ልጆች ወደዛ ስቴፕ ገባን። ስንገባ ምን መጣ? እነዚህ ልጆች በማህፀን ውስጥ ከተፈጠሩ በኋላ ወደ አልትራሳውንድ ሆስፒታል ሄዳ ስታሳይ
መንታ ሆነው ተገኙ ልጆቹ። እንዴ ጌታ ሆይ እኛስ ራሳችንን ህይወታችንን መምራት አልቻልንም፣ እንዴት እነዚህ መንታ ልጆች ትሰጠናለህ ብለን አለቀስን። እውነት ነው፣ በእግዚአብሔር ፊት አለቀስን። አንችልም፣ እነዚህ ልጆች ምን ልናደርግ ነው? ለእርዳታ ድርጅት ነው የምንሰጠው ወይስ ምንድን ነው የምናደርገው የሚለውን ነገር ሁሉ እናስብ ነበረ። ከዛ እንጸልይ ነበረ። ከዛ አሁንም ያ ጥያቄ ወደ እኔ መጣ። ኖ 2 ልጆች ብቻ አይደሉም፣ ከዛም በላይ ቢመጡ ወደ ስራ ከገባን እግዚአብሔር ሊባርከን ይችላል፣ ሊለውጠን ይችላል የሚለውን ነገር ያን ነገር አሰብን። ስለዚህ እነዛ ልጆች አሰብን፣ ካልኩሌት ከተወለዱ ወተት ያስፈልጋቸዋል፣ ሰራተኛ ያስፈልጋቸዋል። እንደገዛ እነዚህ ልጆች ሊሸከሙ ደግሞ 2 ሰራተኛ ይቀጠራል። ሌላ ሰራተኛ የቤት ውስጥ ስራ የሚሰራ ሌላ ሰራተኛ ያስፈልጋል። እኛ ለራሳችን እየተጨነቅን አልስ እግዚአብሔር ተጨማሪ ወደ 5-6 ሰው ወደኛ እያመጣ እንደሆነ አየን። ስለዚህ ግድ ማድረግ ያለብን ነገር ምንድነው? ወደ ስራ መግባት ነው ያለብን። ስለዚህ ምንድነው ያሰብኩት? በቃ ወተት ከሰዎች ቤት መሰብሰብ፣ ከሰዎች ፋርም መሰብሰብ፣ ያንን ወተት በአንድ በኩል ማፍላት፣ በሌላ በኩል በሹጌ እየገለባበትኩኝ ለሰዎች እየሸጥኩ እርጎውንም እያሸጉ መሸጥ፣ ያን ነገር አስቤ ወደ ስራ ገባው። ስለዚህ ያንን ስራ ሊጀምር የሚገርም ነገር አንድ ኮንቴይነር እጅ የተከራየሁት 3x4 ነች። ምናልባት ልታዩ ትችላላችሁ። 3x4 ተከራየው። ያቺን ስከራይ የቤት ክራይ ሰውየውን እባክህ ታገሰኝ ቅድሚያ አትቀበለኝ ብዬ ለመንኩት። አትቀበለኝ ብዬ እሱም እሺ ብሎኝ ተስማማ። ያኔ በዛ ሰዓት ከኔ ጋር ከዛ ጀበና ለመግዛት ስኒ ለመግዛት አንዳንድ የሚያስፈልጉ ቁሳቁሶችን ለመግዛት ብር አጠረኝ። ካልኩሌት ሳደርግ 2000 ብሮች ያስፈልጉኝ ነበረ እና ያን 2000 ብር የሚያበድረኝ ሰው አጣው። የሚገርም ነገር አንድ ሰው ጋር ሄድኩኝና እባክዎትን ይሄንን 2000 ብር አበድሩኝ፣ ጀበና መግዛት ፈልጌ ነው፣ ስኒ መግዛት ፈልጌ ነው፣ እንደዚህ አይነት ስራ መስራት ፈልጋለሁ ብዬ የ2000 ብር ብድር ስበደር ልጠይቅ ስሄድ እንደዚህ አይነት ስራ እንዴት ትሰራለህ? ይሄ እኮ ጀበናና ስኒን የሚሰሩ ሴቶች ናቸው፣ እንዴት የሴት ስራ ትሰራለህ? እንደዚህ አይነት ትናንሽ ስራ አትስራ፣ አንተ መንግስት ሰራተኛ ነህ፣ ተከብረህ ተቀመጥ፣ ደሞዝህን ለምን አትበላም ብሎ ነበር የመለሱልኝ። በቃ ይሄ ነገር አዋጣኝም ከዚህ አልኩኝና አንድ ታናሽ እህቴ ያለች ያኔ ጅማ አካባቢ ነው የምትሰራው፣ አሁን አዲስ አበባ ነው የምትኖረው፣ የትም ወርቅ ጉተማ ትባላለች። እሷ በዛ ሰዓት ተቸግሬ ያለው የኔት 2000 ብር ላኪልኝ ያልኳት በባንክ 2000 ብር ላከችልኝ። ያን ስትልክልኝ ኢሚዲየትሊ እነዛን ጥቃቅን እቃዎች ገዛው። ከዛ ቤት ውስጥ ያለንን ወንበር ሁሉ ዘግተን ቤት ውስጥ እቃ የለንም። አሁን የግድ ብር አለኝ ብር የለኝ ብዬ ስራ ትቼ መቀመጥ የለብኝ። ልክ እንደ ሙሴ በእጅ ምንድነው ያለው ነው ያለው እግዚአብሔር። በእጅ ምንድነው ያለው? ቤቴ ውስጥ ወንበር ካለ ሰው ማይቀመጥበት ካለ ያን ወንበር ወደ ስራ ቦታ መውሰድ። ስኒዎች ለሰርግ ስጦታ ይሰጡን ነበሩ፣ እነዛን የቤት ውስጥ ያሉ ቁሳቁሶች ወደዛ መውሰድ። ስለዚህ እነዛን ቁሳቁሶች ወደዛ ወሰድን። ኢሚዲየትሊ ምንድነው ያደረግነው? ወደ ስራ ገባን። ያ ወተት መሰብሰብ ጀመርን። ያን ስብሰበስብ በዛ ወር ውስጥ ከወተት ስብሳቦ ብቻ 9000 ብር ነው የታገኘን። ስለዚህ ያ የወተት መሰብሰብ ስራ እየጨመረ እየሰፋ ነው በጣም ይሄደው ማለት ነው። እየጨመረ በጣም ሰፋ። ኢቭን በዛው አመት ውስጥ ልጆቹ ሳይወለዱ ቅድም ቤተሰብ ግቢ ውስጥ የምንቀመጥ ሰዎች የራሳችንን ግቢ ክራይ መውሰድ፣ ወደ ውጭ ወተን መከራየት፣ ከዛ በኋላ መሬት መግዛት፣ ትልቅ ቤት መስራት፣ ወደዛ ደረጃ ሁሉ መጣን ማለት ነው። እግዚአብሔር ረድቶን ቅድም አንችልም ብለን እንቀመጥ ነበረ። በዛ አቅጣጫ ያን እየሰራ መጣ ማለት ነው። በዚህ ውስጥ ያው የምንሰራው አሁን የምግብ ስራ በሁለት ቦታ ላይ እንሰራለን። እኔ ጋር አሁን ተቀጥሮ የሚሰሩ ኢቭን እስከ 2000 ሰዎች እስከ 25 ሰዎች ይሆናሉ ማለት ነው። እስከ 25 ሰዎች ተቀጥረው ይሰራሉ። ያ ብቻም ሳይሆን በውጭ ላይ አሁን በከተማው ትላልቅ ስራዎችን እንሰራለን። የምግብ ማከፋፈል ስራ እንሰራለን። የስብሰባዎች ላይ ሪፍሬሽመንት የማቅረብ ስራ እንሰራለን። ቋሚ ያልሆነ ደግሞ ተመላላሽ ሰራተኞች ደግሞ በብዛት ይገባሉ በዚህ አጋጣሚ። ስለዚህ ይሄ ሁሉ ሰራተኛ ይገባል። እግዚአብሔር ረድቶን ኢቭን የከብቶች ማራቢያ ፋርም ገዝተናል። የምናስፋፋት ቦታ ሰርተናል። ያያን ሰርተናል እና ይሄንን ሁሉ እግዚአብሔር ረድቶን ያው ከጥቂት ነገር ተነስተን ከዚህ ከሊድ ስልጠና ውስጥ ስራና በውስጣችን ባለው አቅም አውጥተን እንጠቀም የሚለው ሰው በህይወቴ ላይ ትልቅ ተጽዕኖ ነው የፈጠረው። እውነት ነው። በግሎባል በኩል የሊድ ስልጠና
ወደ እኔ ባይመጣ ወይ በድህነት ኖር ነበረ ወይ ምንም ነገር ሳልሰራ ኖር ነበረ። ግን ጌታ ረድቶኝ አሁን በጥቂት ነገር ወደዛ ገብቼ አሁን እግዚአብሔር ረድቶኝ የተለያዩ ሚሽነሪዎችን የምደግፍበት ቦታ አለ። በቋሚነት የምደግፋቸው ሚሽነሪዎች አሉ። በወንጌል አቅጣጫ ላይ የምሰራቸው ስራዎች ይኖራሉ ማለት ነው። ያው እናንተ የምታውቁት ነገር ይኖራል። ስለዚህ ጌታ ረድቶኝ ቅድም ራሳችንን አንችልም ብለን ከባለቤታችን ጋር ሁሉ ስንነጋገር በመፍራት ነበረ የምኖረው ማለት ነው። ስለዚህ በዚህ አጋጣሚ ባለቤቴን እንኳን በጣም ላመሰግናት እፈልጋለሁ። እግዚአብሔር ይባርካት። በጣም ትጸልይልኛለች። እሷም ከዛ ድርጅት ውስጥ ወጥታ አሁን በባንክ ውስጥ ነው የምትሰራው። ተቀጥራ እዛ ነው ባንክ ውስጥ ነው የምትሰራው። ግን ማከናወናቸውን ስራዎች ማታ ማታ ጠይቀኛል። ምን አይነት ስራ አከናወንክ? እንዴት ሰራ? ምን አስቸገረ ዛሬ? ትጸልይልናለች። በርታ፣ በቃ ይሄን ቻሌንጅ ደግሞ በዚህ መንገድ ላይ እለፍ። በቃ ልጆች ወደ ልጆች እኔ ውጪ ምኑር ከሆነ እሷ ልጆች ጋር ቶሎ ገብታ ልጆች አሳይመንታቸውን ማየት፣ ደፍተራቸውን ማየት፣ ቀን የተማሩትን ነገር ማንበብ፣ ለልጆች መጸለይ፣ ልጆችን መንከባከብ፣ እኔ ላይ ያለውን ነገር ሁሉ ተቀብላ እንትን ትላለች፣ ታግዘኛለች ማለት ነው። በጸሎት ሁሉ ሰፖርት ታደርጋኛለች። እግዚአብሔርም እሷን ባለቤቴን የሚባርካት እላለሁ። እናንተንም ግሎባልን ሁላችሁን ንገሬ በተለያየ አቅጣጫ በሀሳብ በጸሎት ትደግፉናላችሁ። እነ ወንድማችን ከነሳ እነ ፓስተር ታምሩ እነ ፓስተር ሶቱማ እንዲሁም እንደ መስኪ እንኳን በርቀት ኖሮ እየደወላችሁ ትጠይቁናላችሁ። ሁላችሁንም እግዚአብሔር አምላክ ይባርካችሁ። እናንተ የበረከታችን ምንጭ ናችሁ እላችኋለሁ። ግሎባል አሁንም ከስማችሁ በላይ እግዚአብሔር ከእናንተ ጋር ይስራ የሚለውን ነገር መናገር እፈልጋለሁ። እግዚአብሔር ይባርካችሁ። በጣም እናመሰግናለን። እንዲሁ የወደፊት እቅድ ምን ይመስላል ተክዬ? አሁን እግዚአብሔር ከዛ ከ2000 ብር ጀምረ እንድትሰፋ ባርከዋል። ለ25 ሰዎች የስራ በር ከፍተ ካንተ ጋራ እየሰሩ ይገኛሉ። እንደገና ደግሞ እኔ ማቃቸው ቢያንስ ከ4 ሰዎች በላይ ሚስዮናውያን እየደገፍክ ትገኛለ። ከሚቀጥለው አመት ጀምሮ ደግሞ የግሎባል ፓርትነር እንደምትሆንም ቃል ገብተልናል። እንዲሁ የወደፊት እቅድ ምን ይመስላል? ምን አስበያል? ከዚህ የተሻለ ምን ለመስራት አስበያል? እሺ፣ እግዚአብሔር ይባርክ ፓስተር ገሬ። እኔ ማለት የምፈልገው እኛ ስራ እንደተማርነውም በውስጣችን እንደቀረው ስራ አገልግሎት ነው። ስራ አገልግሎት ነው፣ ሌላ ነገር አይደለም። ስለዚህ ጠንክረን ከሰራን በርትተን ከሰራን ልክ እንደ ማንኛውም ፓስተር እንደ ማንኛውም አገልግሎት በእግዚአብሔር ፊት ሽልማት አለን፣ ሽልማት እንቀበልበታለን። ስለዚህ አሁን ጌታ ረድቶኝ እየሰራውበት ካለው ስራ በተሻለ መስራት ነው። አሁን የምሰራው በሁለት ቦታዎች ነው። ሁለቱም ደግሞ የራሴ ተቋም አይደለም፣ ቦታ ላይ አይደለም። አሁን የራሴን ቦታ በመገንባት ትልቅ ሆቴል በመገንባት በዛ ትልቅ ሆቴል ውስጥ ትልቅ አገልግሎት ማገልገል ነው። ከዛ በስተጀርባ ያለው ደግሞ ምንድነው? ተጨማሪ ሚስዮናውያንን መላክ ነው። በቃ እኛ የምናገኘው በአካውንታችን ላይ ብቻ እንድናስቀምጥ አይደለም የተፈለገው ብር። እግዚአብሔር ብሮችን ወደኛ ስንልክ እነዚህንም ለሰዎችም የስራ እድል እንድንከፍት በተጨማሪም ደግሞ ምን እንድናደርግ ነው? የወንጌልን ስራ እንድንሰራ ነው። በቃ እኛ ጋራ ያለው ብር የኛ ብር አይደለም፣ የእግዚአብሔር ብር ነው። በዚህ ብር ደግሞ አገልጋዮችን ሰፖርት ማድረግ ተቋማ እኛ አንዳንድ ሰው ቸርች ይላል። ለቸርቻችን ብቻ አይደለም፣ ለድርጅት አይደለም የተጠራ ነው። እኛ ለማንኛውም ወንጌልን ከሚያሰራጩት ጋራ እንድንሰራ እግዚአብሔር ይጠራል። በእውነትና በጽድቅ ከሚያገለግሉ ሰዎች ጋራ ወንጌልን እንድንሰራ እንድናስፋፋ ነው የተጠራ ነው። ሁላችን በየቦታችን ላይ ሚስዮናዊ ነን። በቃ ፓስተሮች ነን። ስራችንን የኛም ስራ እዛውን በመሰራበት ቦታ ላይ እኔ የስራው ፓስተር ነኝ። ስለዚህ ብዙ ሰዎች ወደ እኔ ይመጣሉ። እነሱን ሰዎች መመገብ፣ እነሱን ሰዎች ማገልገል፣ በተጨማሪም ደግሞ የወንጌልን ስራዬን እያስፋፋው በሄድኩ ቁጥር ጠንክሬ በሰራው ቁጥር ስራዬ እየሰፋ በሄደ ቁጥር የወንጌል ስራም እየሰፋ ነው የሚሄደው፣ እያስፋፉ መሄድ ነው። ስለዚህ በርችቼ ማልሰራ ከሆነ የተሻለ ስራ ማልሰራ ከሆነ እንዲሁም ህይወቴም እየደከመ ይሄዳል። ስለዚህ የተሻለ ስራን በመስራት የተሻለ የሰፋ የወንጌልን ስራ የመስራት እቅድ ይኖረኛል የሚል ሀሳብ ነው ያለኝ። እናንተም ደግሞ ጸልዩልን፣ በሀሳብ በምክር ከጎናችን ቁሙ። የበለጠ ከዚህ በፊት በበለጠ ላለው ይሄንን ይላለው። በጣም እናመሰግናለን። በመጨረሻ እንዲሁ ያጋጠመ ችግር አለ? በዚህ ስራ ውስጥ ያጋጠመ ችግር አለ? እንዲሁ እንድንጸልይልህ
የግሎባል ፋሚሊ በጸሎት በጣም ይተጋሉ፣ እንጸልያለን። ያው አንተም ታውቃለህ እንደ ዳይሬክተር በየወሩ አንድ ጊዜ የመጀመሪያው አርብ በጾም ጸሎት በእግዚአብሔር ፊት እንቀርባለን። እንደገና ደግሞ እያንዳንዱ ዳይሬክተር የራሱ የሆነ የጸሎት ቲም አለው። ይሄን አንተም ታውቃለህ፣ ያው አንተም የራሲ ቲም አለ። ስለዚህ አንዱ እንድንጸልይልህ፣ ሌላውን እንዲሁ ከኔ የተሻሉ በስራ የሚመክሩ በጣም ብዙ ልምድ የካበቱ ወንድሞችና እህቶች በአዲስ አበባ ስላሉ ከነሱም ልምድ ለመካፈል እንዲሁ የገጠመ ችግር ካለ እንዲሁ ከጎን የምንሆንበት ካንተ ጋር የምንቆምበት ነገር ካለ ባጭሩ እንድትገልጽልን በአክብሮት እጠይቃለሁ። ተክዬ ጌታ ይባርክ እላለሁ። እኔ ማለት የምፈልገው አንደኛ ያው ጸሎት መስ ነው፣ በጣም ያስፈልጋል። እንደ ማንኛውም አገልግሎት ላይ ነው ያለነው፣ የጸሎት ድጋፍ ያስፈልጋል። ግሎባል ደግሞ እውነት ነው እየሰፋ የሚሄድም ፍሬያማ የሆነ ስራም የሚሰራው አገልግሎቱ በጸሎት ስለተደገፈ ነው። ስለዚህ እንዳልከው መጸለይ ያስፈልጋል። ትልቁ ቻሌንጅ አሁንም ብዙ ህብረተሰባችን ጋር ወይንም አባላቶቻችን ጋር ያለው አመለካከት በስራ ላይ ጊዜውን የሚያጠፋ ሰው ጌታን አይወድም የሚል አመለካከት አለው። ቤተክርስቲያን አይወድም የሚል አመለካከት አላቸው። በቃ እሱ ለብር ነው የሚሮጠው፣ ለቢዝነስ ነው የሚሮጣ የሚል አመለካከት አለ። ስለዚህ እነዚህን አመለካከቶች እኔ ለግሎባል የሚለው እየሰፋ ለአመራሮች የተሻለ ስልጠና ቢሰጥ፣ ስራ መስራት ማለት በቃ አገልግሎት እንደሆነ ሰዎች ቢረዱት የበለጠ አሁን እኛ እንደተረዳ ነው ብዙዎች እንዲረዱት ያንን ነገር በስልጠናም በጸሎትም በሁሉም አቅጣጫ እየተደገፍን ብንሄድ አብሮን ብትቆሙ መልካም ነው የሚለው ቻሌንጁ አንድ እነዚህ ቻሌንጆችም እንኳን አይባሉ እነዚህ ቻሌንጆች ይኖራሉ። ሰዎች ላይ ረዷቸው ይችላሉ። እናንተ የምትሰሩትን ስራ በግልጽ አሰሩ። ምክንያቱም የምትሰራው ስራ በግልጽ ከሰራ እኔ አሁን ብዙ ማልነግራቸው የምሰራቸው ስራዎች ሊኖሩ ይችላሉ። ግን ላንተ ከነገርኩ አንተ ዋጋውን ፔመንት እንድትሰጠኝ ሊሆን ይችላል። ግን እግዚአብሔር የሚያውቃቸው እግዚአብሔር የሚረዳቸው ብዙ ስራዎች ይኖራሉ። ለሰው ማትነግራቸው ስራዎች ከእግዚአብሔር ጋር ተስማምተ የምትሰራቸው ስራዎች ብዙዎች ይኖራሉ። ስለዚህ ህዝባችንን ወደ መረዳት ወደዚህ መረዳት እንዲመጡ ቢጸለይ መልካም ነው። ትምህርትም እየሰጠን በጸሎትም እናንተም እኛም የምትደግፉን አቅማችን እንዳይወርቅ ሞራላችን እንዳይወርቅ ብትጸልዩልን መልካም ነው የሚል ነው ምላችሁ የምለው። በተረፈ እየጸለያችሁልንም ነው ዛሬ ለምትጸልዩልን በርቱ፣ ጸልዩልን። እግዚአብሔር ይባርካችሁ እላለሁ። እንግዲህ የግሎባል የተወደዳችሁ የግሎባል ቤተሰብ ወንድማችን ተካለኝ ባጭሩ ነው የተናገረው ስለራሱ። በጣም ብዙ ነገር እናውቃለን። ተካለኝ በጣም ትልቅ ሰው ነው። በጣም የተወደደ ወንድም ነው። ከቤተሰቡ ጋር ጌታን የሚያመልክ ጌታን የሚፈሩ በእግዚአብሔር ፊት በቅድስና የሚመላለሱ በስራቸው ቅድም እንደተባለው ብዙ ሰዎች እንደመሰከሩት የሚያቀርበው የምግብ አይነት ንጹህ ምግብ፣ በጣም ጣፋጭ ምግብ፣ በከተማው በጣም ሞዴል የሆነ ምግብ እንደሚያቀርብ ተኬ ማለት ለኔ 67ኛ መጽሐፍ ነው። ከህይወቱ በጣም የሚማርበት በጣም ብዙ ነገሮች አሉኝ። በጣም ትሁት ነው። በጣም ሰው አክባሪ ነው። በጣም የፍቅር ሰው ነው። በጣም የተወደደ ነው። ስለዚህ ተኬ ትጉ ሰራተኛ ነው። ቀን ከሌሊት እረፍት የለውም፣ ይሰራል። ስለዚህ ስራ የለኝም ብሎ ለሚቀመጠው ሰው በከተማችን ትልቅ ሞዴል እንደሆነ፣ ለአካባቢያችን ትልቅ ሞዴል እንደሆነ፣ በኢትዮጵያ ደረጃ በጣም ትልቅ ተምሳሌት የሆነ ሰው እንደሆነ የታወቀ ነውና የግሎባል ቤተሰብ የተወደዳችሁ ወንድሞቼና እህቶቼ ባጭሩ ስለተከ ይሄን እላለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ። ይወዳችኋለሁ። ቻው። በጣም የተወደድሽ እህታችን አስቱ ስለተወደደ ወንድማችን ተኬ ባጭሩ ብትገልጽልኝ። እሺ፣ ስለተሰጠኝ እድል በጣም አመሰግናለሁ። የነገር ሁሉ መነሻችን እግዚአብሔር ነው። ከዛ ሲቀጥል ደግሞ ሰው እግዚአብሔርን ተማምኖ
የቻለው መጠን ደግሞ ከሰራ ግብ ይደርሳል ብዬ ነው ማስበው። እሱ የእግዚአብሔር ሰው ነው። ሲቀጥል ደግሞ በጣም የስራ ሰው ነው። ከትንሽ ጀምሮ ነው እግዚአብሔር ያሳደገን እና አንደኛ ሰው እግዚአብሔርን ማስቀደም አለበት። ከእግዚአብሔር ቀጥሎ ደግሞ ትጋት ሊኖረው ይገባል። ሰው ካልተጋ ካልሰራ ግብ ሊደርስ አይችልም። መጸለይ በጣም አስፈላጊ ነገር ነው። የመጀመሪያ ነገር ነው። ሁለተኛ ደግሞ ቁጭ ብሎ መጸለይ ብቻ ሳይሆን እግዚአብሔር ራሱ ሰራተኛ ነው። ራሱም ሰራተኛ ስለሆነ በሚሰራ ሰው ደግሞ ይደሰታል። ስለዚህ ሰው መስራት አለበት፣ በእግዚአብሔር መታመን አለበት እና ተስፋ ሊኖረው ይገባል። ታታሪ መሆን አለበት። የእግዚአብሔር ሰው ማለት ቁጭ ብሎ እግዚአብሔርን ብቻ የሚጠብቅ ሰው ሳይሆን ከእግዚአብሔር የሚጠበቀውን ይጸልያል፣ እግዚአብሔር እንዲረዳው። ለራሱ ማድረግ ያለበትን ነገር ደግሞ ለራሱ ሰርቶ መወጣት አለበት። የዛኔ እግዚአብሔር ይባርከዋል ማለት ነው እና እሱ የእግዚአብሔር ሰው ነው፣ በእግዚአብሔር የሚታመን ሰው ነው። በዛ ላይ ደግሞ በጣም የስራ ሰው ነው። ይሄንን ነው ማለት የምፈልገው። እግዚአብሔር እናመሰግናለን። እግዚአብሔር ስለሰጣችሁ እድል፣ እግዚአብሔር ስለባረካችሁ እና ባለቤትሽ በጣም እግዚአብሔርን የሚፈራ እግዚአብሔርን የሚያከብር የተወደደ ወንድም እንደሆነ እኛም ሙሉ ልባለን። ደሞ አንቺም ተናግረሻል። በእርግጥ እግዚአብሔር እንዴት ነው የባረካችሁ? ስንት ልጆች አላችሁ? የበረከታችሁ ምንጭ ምን እንደሆነ ተናግረሻል። ጸልየናል፣ ደሞ ተክተን እንሰራለን ብለሻል። ስንት ልጆች አላችሁ? የልጆቻችሁስ ሁኔታ እንዴት ነው? በቤታችሁ ያለው መንፈሳዊ ሁኔታስ እንዴት ነው? እሺ፣ እኛ 3 ልጆች አሉ። የመጀመሪያዎቹ መንታ ናቸው። ከዛ ቀጥሎ ደግሞ አንድ ወንድ ልጅ አለን። 3 ልጆች አሉን ማለት ነው። አጠቃላይ የቤተሰባችን ሁኔታ ደግሞ ያው ሁለታችንም እግዚአብሔርን እንፈራለን። በተቻለን መጠን በእግዚአብሔር ፊት እንጸልያለን። ልጆቻችንንም ደግሞ በተቻለን መጠን ደግሞ መክራቸዋለን፣ እንቀጣቸዋለን። የሚያስፈልጋቸውን ነገር ደግሞ እናሟላለን፣ አቅማችን በፈቀደ መጠን ሁሉ ማለት ነው እና ይሄን ይመስላል። kabajamoo kantiibaa magaalaa Naqamtee yeroo keessan baay'ee mi'aa ta'erraa yeroo kana nu laattanii bakka kanatti argamtanii gaaffii isin gaafannuu fi ayyama nu laachuu keessaniif Waaqayyo isin haa eebbisu. Guddaa galatoomaa isiniin jennaa. Kanatti aansuudhaan obboleessa keenya Takkee Global Alliance keessatti barumsa tokko jira. Barumsi sun immoo dandeettii keessoo namaa kan jedhu potential seed kan jedhu barateeti. Achirraa ka'umsa ka'een sadarkaa kana ga'eera. Waa'ee Takkee gabaabaamatti waan jettan yoo qabaattanii akkasin nuuf ibsitan isin gaafanna. Tole, guddaa galatoomaa. Waa'ee Takkee waan jennu waan baay'ee qabna. Garuu immoo waan gabaabaama kaasuudhaafi tokkoffaa akka magaalaa Naqamteetti dargaggoota jiranii namoota jiran keessaati nama baay'ee sammuunsaa sammuu biizinesii qabu, biizines maayindidii ta'e nyaata dhamdhama gaarii qabu akka magaalaa keenyaatti illee kan itti boonnu keessummaa yeroo dhufu kan baay'ee itti boonnu biraandii magaalaa Naqamteetti jechuu dandeenya. Waan inni hojjetu karaa adda addaa nyaata baay'ee teestiinsaa namatti tolu
qulqullina qabu dhala namaatii fi baay'ee mijataa ta'e keessummaan kamuu kan baay'ee itti boonnu kana qofa otoo hin taane kalaqa adda addaallee hojjetee ogummaa adda addaa kan qabu dargaggoota magaalaa Naqamteetii fi fakkeenyummaa guddaa kan qabu namni fayyaa qabu namni hojjetee of jijjiiruu akka danda'u waa xiqqaarraa ka'ee waa guddaa hojjechuu akka danda'u carraan hojii harka keenya akka ta'e hojjetaa mootummaa ture. Hojii mootummaa kana keessaatii dhiisee gara daldalaatti galeeti kan jiru. Dargaggeessi keenya baay'een ijji isaa hojiin akka inni jiru arguu dadhabuurraan kan ka'e baay'een hojii dhabaa ta'eeti magaalaa kana keessa kan lafan taane iddoon taane kan inni oolu. Garuu waa xiqqaarraa kaanee yoo hojjenne duroomuun akka danda'amu, dinagdee horachuun akka danda'amu, jijjiiramni dhufuu akka danda'amu dhalootaa fi ergaa guddaa barumsa guddaadha kan inni dabarsu. Gad buusee hojiitu hin tuffatiin hojii hojjeteeti kan inni nullee akka magaalaatti itti boonnu. Carraa hojiis namoota hojii hin qabneef hojii bal'aa uumeeti kan inni jiru waan ta'eef takkeen akka magaalaa keenyaatti baay'ee namatti boonnu, nama hojii jaallatu, nama sammuu kalaqaa biizinesiis qabu hojjeteef jijjiiruudhaaf baay'ee nama tattaafatu, nama dhaloonni irraa baratu, nullee irraa barannuu fi itti guddannuudha akka magaalaa keenyaatti. Baay'ee nama jaallannu, nama kabaju. Waaqayyo isin haa eebbisu. Guddaa galatoomaa yeroo baay'ee mi'aa kanarraa nu laattanii waa'ee takkee ibsa ga'aaf guutuu ta'e waan nu laattaniif Waaqayyo gooftaan isin haa kabaju. Bara keessan jireenya keessan irratti karaa hundumaan eegumsi Waaqayyo isin duukaa ta'uu jenna. Galatoomaa, guddaa galatoomaa. Kanattaan suuraan obboleessa keenya Tolasaa Dagaagoo Siraaskaajii magaalaa Naqamtee dhimma obboleessa keenya takkee gabaabaatti akka isaan nuuf ibsanii fi isaan gaafanna jechuudha. Tolee galatoomaa waa'ee obboleessa keenya takkee waa hedduun jedhamuu hin danda'ama. Takkeerras waan baay'een baratamuu hin danda'ama jechaadha. Nama hojii hin tuffanne, nama waan hundumaa nan danda'a jedhee sammuu waa kalaquu yaadu nama qabudha. Nama immoo dhalootaaf illee fakkeenya gaarii qabu, nama kabajamaa, nama baratee hojii hin tuffanne hojjedheen jijjiirama nama jechuu danda'udha jechuudha. Takkee jechuun baay'ee akka magaalaa keenyaatti akkuma kabajamoon kantiibaan keenya kaasan yeroo keessummaan garaagaraa gara magaalaa keenyaa dhufanis yeroo nuyi akka magaalaatti waltajjii garaagaraa qabnus nama baay'ee itti fayyadamnudha. Nyaati inni nu dhiyeessu nyaata akkuma amma argitan kana nyaata qulqulluu aannan inni dhiyeessaa, aannan qulqulluu dhiyeessaa, itittuu dhiyeessaa, itittuu qulqulluu dhiyeessaa. Xibsiin hojjetullee xibsii yoo nyaatan nama hin miine qulqulluu jechaadha. Nyaata qulqulluu dhalootaaf ta'u waan qulqulluu namaaf dhiyeesse namni nama kan narraa fayyadamu nama jedhee nama yaaduu danda'u jechaadha. Takkee jechuun namni nama kan narraa fayyadamus nama jedhee waan qulqulluu dhalootaaf dhiyeesse fayyaa hawaasummaa, fayyaa hawaasa isaallee dargaggoota magaalaa isaallee nama eeguu danda'u, nama fakkeenyummaa gaarii qabu, nama qulqullummaatti amanu, qulqullummaan saba isaa tajaajilu, qulqullummaan saba isaa irraa tajaajilu nama barbaadu nama akkasii fakkeenya dhalootaaf ta'udha takkeeni. Takkee jechuun yeroo hojjetaa mootummaa tures rakkoo garaagaraa keessa akka ture dhaabbata kanaan leenji'ee waan xiqqoorra 2,000 kan hin caalleen ka'e jijjiirama amma naga'urra nama ga'ee jirudha. Kana duwwaa miti jechaadha. Hojii dhabaallee gama isaatiin ofitti qabatee gara nama 25 oliitiif hojii uumee jira. Kana jechuun takkeen har'a nama guddaa, nama kabajamaa ta'ee dhaloonni irraa barachuu qabu. Dhaloonni takkee irraati fakkeenyummaa takkee kana fudhatee bor anis hojii yoon uummadhe waan xiqqoodhaan hojii uumee jijjiiramuu nan danda'a jedhee yaaduu akka danda'uuf nama dhaloota dura bu'ee fakkeenya ta'ee argamaa jirudha takkee waan ta'eef nuyillee baay'ee hin jaallanna, hin kabajnaa, iddoo guddaa qabnaa fi ammayyuu ganaa kanarraa akka inni guddate iddoo guddaa ga'u abdii qabna. Guddaa galatoomaa Waaqayyo isin haa eebbisu. Nuyis akka geggeessaatti namoota akkasii qabaachuu keenyatti isiniin boonneerra harki Waaqayyoo karaa hundumaa isin duukaa ta'uu jenna. Galatoomaa. Akkuma beekamu
buleessi keenya takkeen giloobaalii keessa yookaanis immoo giloobaaliin baallee sadii yookaanis GDT kan jedhamuu fi akkasuma lammaffaa irratti immoo SBD kan jedhamu sadaffaa irratti LEED kan jedhamu kana sadan kan of keessaa qabu keessaa yeroo jalqabaatiif magaalaa kana keessatti nama barumsa LEED barachuudhaan eebbifame keessaa yookaan yeroo jalqabaa fudhate keessaa tokkodha takkeeni barumsa sana baratee achi keessaa barumsa dandeettii dhokataa nama keessa jiru baasanii isa hubatanii ittiin hojii hojjechuun namarraa akka jiraatu erga baratee ba'ee booddee buleessi keenya hojii gurguddaa hojjeteera. Kanaan wal qabatee amma iddoo kanatti yeroo ammaa kana iddoo hojii isaa kutaa lammaffaa yookaanis immoo isa lammaffaa jirra. Waa'ee buleessi keenya takkee dubbachuudhaaf yoo ta'e takkeen baay'ee nama hojii jaallatuuf nama waaqayyoo akka ta'e nama dhugaa akka ta'edha takkeeni. Kanaaf namoonnis maal akka jedhan walumaa wajjiniin yeroo dhaggeeffannu waan gaariidha kan isaan dubbatan akkuma duraanis dhagaa turtanii jechuudha. Gabaabseen ofii kootii waa'ee buleessa koo takkeedha yaada laachuudhaaf yoon ta'e buleessa koo takkeen barumsa kana baratee ba'ee hojii xiqqoorraa ka'eeti sadarkaa kanarra kan ga'e. Isa kana booddee ofii isaatii ibsuu hin danda'a gabaabaadhumatti hojii hafuuraatiin eega gara kanatti dhufee dhuunfaa isaatti baay'ee guddateetu jira. Akkasumas immoo nullee qaama warreen sadan jiran GDT fi SBD fi LEED keessaa an daayirektera SBD ta'eeti kan inni hojjetaa jiru. Daayirektera SBD dha immoo wangeelii sirciitii yookaanis immoo tamsaasa wangeelaa irratti kan hojjetu mishinii erguudha. Takkee obboleessa koo gaafadheen ture nam tokko akka naaf erguuf yookaan dhimma wangeelaa irratti nama naa hojjetu nam tokko akka naa kennuuf na gargaaruuf jechuudha. Obboleessi koo takkeen nam tokko naaf gargaaree ji'a ji'aan nama tokkoof birrii 1,500 kaffaluudhaan namni sun akka hojii waaqayyoo hojjetu godhee ture. Dhugaa dubbachuuf yoo ta'e namni sun hojii wangeelaa magaalaa kana keessatti hojjetame keessatti nama tokko irratti namni kun deemee dhugaa ba'e jechuudha. Nama 31 argate marsaa jalqabaa. Walumaa galatti ji'a 3 fi ispoonsara ta'ee yeroo hojii kanaaf nu bukkee dhaabbate keessatti gara nama 85tu gooftaa amanee jira. Kanaaf obboleessi keenya takkeen ofiisaa duwwaaf guddataa osoo hin taane hojii wangeelaa akka hojjetamuuf illee magaalaa kana keessatti nama gahee guddaa taphachaa jirudha jechuudha. Waaqayyo obboleessa keenya isaa eebbisu jennaa kanarraa dargaggoonni namoonni biroon kanarraa waan guddaa baranii hojii hafuuraatiif ka'uu danda'u jennee abdanna. Waaqayyo gooftaan isin haa eebbisu jechuun barbaada.